ጤና ይስጥልን እንደምን አላችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ብርሃነ ጥምቀቱ የሰላም፣ የፍቅር፣ የጤና፣ የመከባበር፣ የፍቅር ያርግልን። ይህንን መልእክቴን ለኢትዮጵያ መንግስት አደርሱልኝ ለማለት የምፈልገው በዚህ ሰዓት በጣም የሚገራርሙ ፒክቸሮችን፣ ደስ የሚሉ ዜማዎችን በተለይ ከአዲስ አበባ አካባቢ በደንብ እየታዩ ነው። ከትላልቅ ከተሞች ላይ መልአክ ወርዶ የሚዘምር ነው የሚመስለው። በጣም ደስ የሚል ነው። በጣም ትልቅ ድምታ ያለው ነው። ጥምቀቱ በጣም እየተከበረ እንደሆነ በጣም ነው የሚያስገርመው። ደስ ይላል በጣም። ግን በዚህ ሰዓት በተለያዩ ሀገራችን ክፍሎች ይህንን ጥምቀት በትክክል ማክበር ያልቻሉ ብዙዎች ናቸው። ስለዚህ መንግስት በትግራይ ክልል የጀመረውን የሰላም ማስከበር ወይ ደግሞ ሰላምን መልሶ አገሪቷ ላይ የማስፈን ስራ በሆደ ሰፊነት አይቶ በዚህ ሰዓት በቀያቸው በሰፈራቸው ይህንን በዓል ማክበር ያልቻሉ ወንድሞቻችንና እህቶቻችን አባቶቻችን አትሊስት ለሚቀጥሉ በዓላት በተፈናቀሉበት በቀያቸው ተመልሶ በዓላትን ማክበር እንዲችሉ በአገራቸው በፓስፖርታቸው ዘና ብሎ እንደ ማንኛውም ዜጋ መኖር እንዲችሉ መንግስት ይህንን ተፈጥሮ መብታቸውን እንዲያስከብር በተቻለ መጠን መንግስትን በጣም በትልቅ ትህትና እጠይቃለሁ። ይህንን መልእክት ሼር አድርጉ፣ ለመንግስት አካላት ድረስ። እኛ አባቶቻችንን እያስለቀስን መኖር ይብቃን። ምንም ያደረጉት ነገር የለም፣ የበደሉት ነገር የለም። ፖለቲካ ባመጣ ነገር ነው እንጂ እዛ ያለው የአማራ ህዝብና የትግራይ ህዝብ ይህንን ያህል የሚበቃቀልበት የሚጣላበት ምንም ምክንያት የለም። በቀናነት ታይቶ ህዝቡ ወደ ቀዩ መመለስ እንዲችል ይህንን መንግስት የሚቻለውን አድርጎ በሆደ ሰፊነት አይቶ ወደ ሰላም ሂደት መልሶ ህዝቡ በሰላም እንዲኖር እንዲያደርግ በትልቅ ትህትና ይጠይቃለሁ። እንዲሁም በአማራ ክልል በተለይ አሁን በፋኖ እና በመንግስት በተነሳ ችግር ምንም ያላጠፋ ምንም የማያውቅ የኢትዮጵያ ገበሬ የአማራ ገበሬ በየገጠሩ እየተሰቃየ ነው ያለው። ከተማ አካባቢም እንደዚሁ እረፍት አጥቷል። ይህንንም በዓል በትክክል ማክበር ያልቻለ በጣም ከቁጥር በላይ የሆነ የአማራ አባቶችና እናቶች አሉ። በጣም ጥምቀትን እንዴት አድርጎ እንደሚያከብሩ ሁላችሁም የምታውቁት ነው። አሁን ይህንን በሰፊ ያላከበሩ ቤተሰቦች፣ አገሮች፣ ቀበሌዎች፣ መንደሮች፣ ዞኖች በጣም ብዙ ናቸው። ስለዚህ መንግስት ይህንንም ከፋኖ ጋር ያለውንም አለመግባባት በሆደ ሰፊነት ኃላፊነት መንግስት ከማንም በላይ ያለው ኃላፊነት መንግስት ላይ ስለሆነ መንግስት ደግሞ ይህንን ለማረጋጋት በቂ አቅምም ስላለው ችሎታም ስላለው ኃላፊነትም ስላለው ዝቅ ብሎ ለህዝቡ ብሎ ለገበሬው ብሎ ለአባቶቻችን ብሎ ከፋኖ ጋር ያለውን ነገር በትክክል ተወያይቶ የሚቻለውን አድርጎ ህዝባችን አትሊስት ስለሚቀጥሉ በዓላት በቤቱና በሰፈሩ በቸርቹ ዘና ብሎ ያለ ስጋት ማክበር እንዲችል ይህንን ለመንግስት እንድታደርሱልኝ አደራ እላለሁ። እንደዚሁም በኦሮሚያ ክልልም በኦላ አለመግባባት የተነሳ ብዙ ችግሮች አሉ። በጣም ሰፊ ነው። መንግስት በነገራችን ላይ ይህንን ብቻውንም አይችልም። ህዝቡም ከሱ ጋር ሆኖ በተቻለ መጠን ልዩነትን አጣቦ በሰላም ኔጎሼት ተደርጎ ሰላም ወደ የህዝቡ ሰላም እንዲመለስ መንግስት ድሮ ከሚሰራው በበለጠ ከማንኛውም ነገር በላይ ቅድሚያ ሰጥቶ የሰላሙን ነገር ቅድሚያ ሰጥቶ ህዝቡ በሰላሙ መግባትና መውጣት እንዲችል እንዲያደርግ አደራ አድርሱልኝ። ለመንግስት ባለስልጣናት በየአካባቢው ሼር አድርጉልኝ። መንግስት እንደው በእውነት እንደገና ቁጭ ብሎ አስቦ በተቻለ መጠን ጥያቄዎቻቸውን ፈቶ ከህዝቡ ጋር በሰላም የህዝቡ ሰላም እንዲመለስ ድሮ ከሚሰራው በበለጠ እንዲሰራ አደራ ለማለት ፈልጋለሁ። ባለፈው በአሾ ስፒድ አይተናል። አዲስ አበባን ለዓለም ሲያሳይ ኢትዮጵያችን ምን እንደምትመስል በደንብ አይተናል። በጣም የሚገርም ነው። አዲስ አበባ ውስጥ የተሰራ ነገር ያው በድምፅ ነው የምንሰማው፣ እንደዚህ በአየር ላይ አላየንም። ትልቅ ስራ ተሰርቷል። በጣም ደስ ይላል። ለዚህ ክሬዲት ለሚገባው ለመንግስትም ለሌሎቹም በዚህ ለተባበሩ ለሁሉ ምስጋና ይገባቸዋል። እናመሰግናለን። ኢትዮጵያችን እያማረች ነው። ግን አዲስ አበባ ብቻ አይደለችም። ኢትዮጵያ ማለት ገጠሩን ሙሉ ይመለከታል። ወጥቶ መግባት ያልቻለውን የገጠር ማህበረሰባችንን ሁሉ ይመለከታል። ስለዚህ ከዚህ በበለጠ ኢትዮጵያችን ከፍ ብላ እንድታይ ሰላሟ የተጠበቀ እንዲሆን መንግስት በሆደ ሰፊነት አሁንም አይቶ የተለያዩ ልዩነቶችንን አጣቦ ይህንን አዲስ አበባ አካባቢ የሚታየው ልማት በየገጠሩ በየአካባቢው በየከተማው
እንዲታይና ኢትዮጵያችን ከፍ ብላ እንዲታይ የሁል ጊዜ ምኞታችን ነው። ኢትዮጵያ በነገራችን ላይ በዓለም ላይ የሰው ልጅ ለመኖር ከሚመኝባቸው አካባቢዎች፣ ሀገሮች አንደኛዋ ናት። በተፈጥሮም፣ በተፈጥሮ ሀብት፣ በሁሉ ነገር፣ በህዝቡ፣ በካልቸሩ ኢትዮጵያ በጣም የሚደነቅ አገር ስለሆነ ለሁላችንም ይበቃል። እንኳንና ለኢትዮጵያዊ ለሌላም ዜጋ ኢትዮጵያ ውስጥ ሄዶ ለሚኖር ለሁሉም ነገር ኢትዮጵያ በቂ ናት። በቂ አቅም ያላት ሀገር ናት። ስለዚህ መንግስትና ህዝብ ተነጋግሮ ያሉትን ችግሮች ፈቶ ህዝቦቻችን በአገራቸው በቀያቸው በሰላም መኖር እንዲችሉ መንግስት ከድሮ ከሚሰራው በበለጠ በዚህ ዓመት ሰርቶ የህዝቡን ደህንነት እንዲያስጠብቅና አገራችን ከፍ ብላ አንድ እርምጃ እንድታይ ህዝባችን ደስተኛ እንዲሆን የሁል ጊዜ ምኞቴ ነው። ይሄንን ለሚመለከተው ሁሉ አድርሱልኝ። መልካም ጊዜ። ቸርን ሰንብት። ኢትዮጵያችን ከፍ ትበል። ለኢትዮጵያ ሰላምና ደህንነት የሁል ጊዜ ጸሎታችን ይሁን። መልካም ጊዜ። እግዚአብሔር ኢትዮጵያን ይባርክ። ደህና ሁኑ።